እያለ ልጅ ሩታዬ እርግጠኛ ነሽ ወይ? ሩታዬ ይሄ ነገር እውነት አብርሽ ካደረገው እውነት ሄርሜላስ ገዝታ ለአብርሽ ሰጥታው ከሆነ ማለት ነው። አብርሽ ደግሞ ልክ እንደራሱ አምጥቶ ስጦታ እየሰጠሽ ከሆነ ማለት ነው እኔ አልፋታውም ሩታ፣ እኔ አልፋታውም። ነገር ግን እስኪ ግራ ቀኝሽን ዞር ብለሽ ማነው ይሄን መረጃ አምጥቶ የሰጠሽ? እኔ ባዜ ዛሬ አሁን አብርሽን ብረግጠው በጣም ብዙ እይታ አገኛለሁ፣ ግን አላስመስልም። ሩታ ከማን ይህን መረጃ የሰማሽው? ምን አይነት ሰው ነው ይህንን መረጃ አምጥቶ የነገረሽ? ምክንያቱም በዙሪያችሁ ጠላት አለ አይደለ እንዴ? እኔ ከሴፍ ጋር ለማጣላት ብዙ ሰው ብዙ ነገር አድርጓል። ከአብሳላት ጋር ከልጄ ከአባቷ ጋር እንድንለያይ ብዙ ጥረቶች ተደርገዋል ማለት ነው። ነገር ግን እኔ ብዙ ጊዜ የሰው ወሬ አልሰማም ነበር። ያ ማለት እሱ ጥፋት እያጠፋ ዝም እለዋለሁ ማለት አይደለም። ግን ለአብሳላት ስል የምጋፈጠው ነገሮች ነበሩ። ለአብሳላት ስል እሱ የሚያደርጋቸውን ስህተቶች እያየው ባላየ አልፍ ነበረ ማለት ነው። እና ሴፍም ያ ትዕግስቴ እንትን ብሎት ያ ትዕግስቴ ማለት በቃ ያ ትዕግስቴ ይከታተለኛል እናለኝ ቅድም ጊዜ ሳወራችሁ ማለት ነው። ሴፍም ያንን ትዕግስቴን እስካሁን ድረስ ይወደዋል ማለት ምን ልበላችሁ፣ አደረገውም አላደረገውም ሴፍም ላይ ጥሎሽ ተጥሎበት ይሁን አይታወቅም። ግን እኔ ማንንም አላምንም ነበር። ሴፍና እኔ የምንጨቃጨቀው እኔ ባየሁት በዓይኔ ነገር ነው። ሴፍና እኔ ለምንድን የኔን ምሳሌ ያመጣውልሽ? ማለት ብዙ ነገር እንባላለን። ትዳራችንን ለማሳጣት ብዙ ሰው ብዙ ነገር ይላል። ሩታ ለአንቺ መኪና አምጥቶ ነው የገዛልሽ አይደለ? ከዛም በኋላ ደግሞ የ400,000 ወርቅ ገዛ። ይሄንን ደግሞ ያቃጠላችሁ ሰዎች አሉ። ለምሳሌ በጓደኞቻችሁ ብሩኬና አቤል እናንተ ፕሮግራም ላይ አልተገኙም። እዛው ሽሚት ሰፈር ነበሩ ያሉት ማለት ነው። አሁንም ይሄን ወሬ አምጥቶ የሚነግሩሽ እነሱ ከሆነ
እመኝ ለትዳርሽ እንድትፋች የሚያደርጉት ጥረት ነው። እሱም በፍጹም እንዳታምኚ የሚያደርጉሽ ነገር ነው። ገባሻ? እንዴት ነው ሄርሜላ ለአንቺ ወርቅ ገዝታ የምትልክልሽ? በምን ሂሳብ ነው? ሄርሜላ የ400,000 ብር ወርቅ ገዝታ ለአንቺ በምን ሂሳብ ነው የምትልክልሽ? የማይሆነውን መጠቀም ብቻ ነው ያለብን። ወይስ እንዴት ነው? ወይስ እኔ ብዙ ነገር ነው እያሰብኩ ያለሁት። በዚህ ወርቅ እሷን በቃ እንትን እያሉ ብዙ ነገር አሰብኩኝ። ቤተሰብ የምሬን ነው የምላችሁ። በዚህ ወርቅ አለ አይደለ እሷን እያታለሉ እያሰመጡ ቀስ አድርገው ጨዋታ ሊጫወቱ ነው ላለሁኝ። አብርሽ ደግሞ እግዚአብሔርን ብሎ ማለት እንግዲህ ሰው በውሸት እግዚአብሔርን ማለት የለበትም። እግዚአብሔር ማለት እኛ ኦርቶዶክሶች ወይም ደግሞ የጴንጤ ሃይማኖቶች አምላካችን ብለን ነው ምናምነው እግዚአብሔርን ማለት ነው። ስለዚህ ምንም ነገር ዋሹ ምንም ነገር እኔ በራሴ ሲጀምር ማላ አልወድም በራሴ ማለት ነው። ግን ደግሞ ምምልም ከሆነ የአምላኬን ስም አልጠቅስም። በውሸት በፍጹም ማለት ነው። በእውነት ራሱ ለማስረዳት እውነት ብዬ ነው የምለው እንጂ እግዚአብሔርን ብዬ ፈጣሪን ስም አልጠቅስም ማለት ነው። ምን ልላችሁ ነው? ሁሉም በየሃይማኖቱ ምንም እንኳን ኃጢአተኛ ቢሆን ምንም እንኳን እንትን ቢሆን ማለት ነው በየሃይማኖቱ የማይምላቸው መማል የሌለበት ነገሮችን አሉ ብዬ አስባለሁ። ገባችኋል? ስለዚህ ሩታዬ እየማለልሽ ነው። እስኪ አንድ ድል ስጪ፣ ሌላ ቻንሶችን እኔ ዛሬ ማለት ነው አብርሽን ብረግጠው አውቃለሁኝ። በቃ ብዙ ሰዎች እንትን ይቀበሉኛል የኔን ሀሳብ። ነገር ግን ሩታ ጋር ትንሽ ስተት አለ ብዬ አስባለሁ። ምን ልላችሁ ነው? እኛ ሴቶች ብዙ ጊዜ እኔ አሁን ለምሳሌ በባለቤቴ አድርጌ ልንገራችሁ። ለምሳሌ ሴፍ እንደዚህ ነው ብለው ይመጡና ይነግሩኛል። የሆነ ነገር የነገሩኝን ነገር እቀበላለሁ፣ የሆነ ነገር ደግሞ አይቀበልም። ከዛ ከተነገረኝ ሀሳብ ጋር እጣላለሁ ማለት ነው። ምን ልላችሁ ነው? ማንም ሰው አይሰማም እንኳ ብንል የምንሰማው ፓርት አለ። ሀዲቃ ሄጄ ነፋስ ነው ፀጉሬ እንደዚህ ጭርጭር አደረገው ማለት ነው። እና ማንም ሰው አንሰማም ብንል እንኳን እንሰማለን። ነገር ግን ወደ ውሳኔያችን ደግሞ ስንሄድ
የሰማነውን ነገር አንወስንም። አእምሯችንን አብሰልስዬ እኔ በራሴ ማለት ነው አብሰልስዬ ነው የምወስደው። ምን ልልሽ ነው ሩታዬ፣ እባክሽን ያ ነጭ ቅማል መጥቶ የሚነግርሽ ከሆነ የአብርሽ ውድቀት የሚሰማ ነው። ያንቺን ትዳር የእሱን ትዳር መበጥበጥ የሚፈልግ ሰው ነው። ትላንትና በደስታሽ ቀን አልተገኘም። ያም ደግሞ የሆነ የፀጉር ቅማል ቡራ የሚባለው መቶ ከተናገርሽ ወይም እነሱ ሰው ልከውልሽ ከሆነ እመኚኝ፣ እነሱ ውሸታሞች ናቸው። አሁንም ቢሆን ነገር ትክክለኛው ስለወርቁ ትክክለኛው መረጃ ያለው መረጃ አንድ ጨምርልኝ ከቶኑ መቅጣት ያለበት አቃላ እኮ እንደ አማራጭ አይደል? ማንም ስለማይቀጣው ሌሎቹ ትቀጣለህ። እሺ እሺ፣ ዱቄት፣ ሻምፖ፣ ውሃ አድርግና ፀጉርህ ላይ አፍስስ። እንዴ በ5000 ብለሻል። ምን አገባኝ? መርጠህ ተቀጣ። ቢያንስ ከሺ በላይ በጭንቅላት እሺ ዲሞናስ መሸነፍ የለብንም። ቅጣቶቹን እየሰማችሁ ነው አይደል? መሸነፍ የለብንም። ምንም አያመጣም። እኛ እንዘቀዝቋለን እዛ ጋር። አሁን እኛ ነው ማግኘት ያለብን። ታፕታፕ አድርጉ፣ ሼር አድርጉ። ምንም ከተጋገዛችሁ ምንም አይመጣም። በቃ ይሄ ነው ጩኸው። በቃ ከተጋገዛችሁ ምንም አይመጣም። ፋሚሊ ኮፕሊንግ ሼር አድርጉ። ነገር ሲሰጥሽ ምን በቃ ያባዛልናል። እንዳያመጣን ልጠቀመው። አሁን ያስባል ስላሰብን ነው። በዚህ ስጦታ ሰርፕራይዝ ማድረግ ቂምን ያስልሳል፣ ቅሬታን ያስጠፋል። ያንን ይቅርታን ይፈጥራል። ያንን አስበን ነው እኛንን የወርቅ ያለ ብለን እየጮህንበት ማለት ነው። ሄርሜላ በምን መንገድ ነው ለአንቺ ወርቅ አምጥታ ኢቨን የወለድሽ ቀን ራሱ ጁስ ነው ይዛልሽ የመጣች ደሜ ወደ ጭንቅላቴ ደሜ ወደ ጭንቅላቴ። እሺ ሼር አድርጉ። ደብርታ 3 አንድ ሰው አንድ አበባ አይ በምን ሂሳብ ነው? ሰው ምን ቤት ናትና አንድ ሰው ወርቅ 400,000 ብር ወርቅ ይዛልሽ ለምን? ማርያምን ደብሉ ሲመጣ ካልተጠቀምን እንከስራለን። እስኪ ፍረዱ። ሰማችሁኛ? ደብሎች ተጠቀሙ። አሁን አድርጉት። ታፕታፕ እነሱ ባርኮ ታርጉት እየሞሉት ስለሆነ ነው ልዩነታችን። አሁን አድርጉት። የፈጠነ ይወሰንበት። እንዘናጋ። ታፕታፕ ሼር እናድርግ። ይወሰንበት። ደብል ነው። እንሂድ። አሁን ካልተጠቀምነው ከሰረን እንሂድ። ደብል ነው ተጠቀሙት። በሁለት ያባዛልናል። በራሴ ሀሳብ እንግዲህ እኔ ይመታ ሼር ይደረግ። ይመታስ ደብል ነው እንጠቀመው። ማርያምን እንሂድ። ከሆነ በጣም እያሉ ነው። ረብስ ውሸታሞች ናቸው። ያ ሰው አላምንሽ እንዳለኝ አይኔ የቀለው ለምን ይመስላል? ደብል ነው
በቃ ጉድ ነው የምንሆነው። እግዚአብሔር ደብሉን ካልተጠቀመ በቃ ጉድ ሆነን እንቀጣለን። ማርያምን ሲሉ ታንከስ ማሚ በውሸት ማለት አገዟዙ ተቀጥቷልሽ። ግን ያ አሁን እንደዚህ እውነት የሚናገር ሰው እናበረታታለን። ማርያምን በላቢ ሙሉ ተጋገዙ። እግዚአብሔርን እንሂድ። እኔም አላምና ደብል ሳፕ በቃ ጨርሰዋል። የብሩክ ፋሚሊዎች ጨርሰዋል። ፋሚሊ ይሄ የኛ ሰዓት ነው ማለት ነው። ማርያም ለነሱ ምንም አይደለችም ማለት እና አቅማችን ይታወቃል። ምንም አይመጣም እና በአጠቃላይ ግን ጨርሰዋል። ፋሚሊ አሁን እንጠቀም። አሁን እንጠቀም። ነገር አይታይም እንዴ? ኔትወርኩ አይታይም? ነገሩ እውነት ግን ከሆነ ከአንቺ በላይ እኛ ሂሳብ ነው